ታያቸው ምን ማድረግ እንዳለብኝ ግራ ይገባኛል። ማለት አልገባኝም። ከቅድም ጀምሮ ሁኔታን እያየሁት ነበርና ልክ አይደለም። ምንድነው የተፈጠረ አዲስ ነገር አለ? አደይ ስለማፈቅራት ልጅ ነገርሽ ነበር አይደል? አዎ ባርኮቴ፣ ምን ነው? ያቺ ያፈቀርኳት ማፍቀሬን ማታውቀው ያልኩሽ ልጅ አንቺ ነሽ አደይ። ሁሌም የሚሰማኝ ስሜት ልነግርሽ ስሞክር ወንድሜ ነህ እያልሽ ትቀድሚኛለሽ። ምን መሰለሽ አደይ፣ አንቺ እዚህ ከመጣሽ ጊዜ ጀምሮ ለአንቺ የተለየ ስሜት ነው ያለኝ። አፈቅርሻለሁ። ምን ባርኮት? አዎ ዛሬ ምን እነግርሻለሁ ብዬ ከራሴ ጋር ስታገል ቆይቼ ነው እንደምንም ራሴን አደፋፍሬ ነገርኩሽ። ባርኮት አንተ እኮ ወንድሜ ነህ። ታዲያ እንደዚህ እያልሽ ስሜቴን አትጉጂ። እኔ እኮ ከወንድምነት ባለፈ ነው የማፈቅርሽ። ይሄንን ልብ የምታዳምጪው ልቤ እኮ ካንቺ ጋር ሲሆን ልብ የምትቀየረው። ባርኮት እኔ እኮ አደይ ነኝ። እንዴት እንደዚህ አይነት ነገር ታስባለህ? ያ ሁሉ ነገር ውሸት ነበር ማለት ነው? ምንም ነገር እኮ ውሸት አልነበረም አደይ። ከልቤ አፈቅርሻለሁ። እኔ ይሄንን ማመን አልችልም። እኔ እኮ እንደ ወንድሜ ነው የማየው ባርኮት። እንደዛ እንደ ወንድሜ እያየሁ አንተ እኔን ታፈቅረኛለህ? እንደዛ ነው የምትለኝ? አዎ አደይ፣ መኝ ከማንም በላይ ደስተኛ አድርጌ ነው ማኖርሽ። ብቻ አንቺ ፍቃድሽን ስጪ። ባርኮት በጣም ነው ያዘንኩብህ። እኔ ይሄንን ካንተ አልጠብቅም። እኔ እኮ ወንድሜ ነህ ብዬ ነበር ችግሬን ሁሉ አምጥቼ ዘረገፍኩልህ። የምትረዳኝ የምታስብልኝ ስለመሰለኝ ነው እንጂ እንደዚህ አጉል ነገር ታስባለህ ብዬ አስቤ አላውቅም ነበር። ይኸውልሽ አደይ፣ በቃ ባርኮት፣ እኔ እንደማንኛውም የቤት ሰራተኛ ሰርቼ ቤተሰቤን ለመርዳት ነው የመጣሁት እንጂ ሌላ ፍላጎት ኖሮኝ አይደለም። እሺ አደይ ተረጋጊ። ብሎንሻል እናወራበትና ውሳኔሽን አሳውቂ። ምንም የምወስነው ነገር የለም። እኔ ይሄንን ካንተ አልጠብቅም። በጣም ነው ያዘንኩብህ ባርኮት። ስለነበረን ጊዜ አመሰግናለሁ። አንቺ የት ሄደሽ ነበር? ከባርኮት ጋር ነበርኩኝ። እኔ ሳታስፈቅጂ ወዴት አባሽ ነው የምትሄጂው? ከሱ ጋር ስለነበርኩኝ አንቺ ማስፈቀድ አይጠበቅብኝም። ቆይ ማን ነው እንደዚህ ጥግብ ያደረገሽ? ባክሽ ነይ እስኪ ወደዚህ። አንቺ ደሃ፣ ቆይ ለምንድን ነው እንደ ድህነትሽ ማትኖሪ? ሰሚኛለሽ ፍቅር፣ ከዚህ በኋላ የወንድምሽ ፍቅረኛ ሆኛለሁ። አንድ ነገር እናገርሻለሁ ብትይ አንቅሻለሁ። እሺ ማለትማ ከዚህ በኋላ የባርኮት ፍቅረኛ ሆኛለሁ። እኔም ከአንቺ እኩል የዚህ ቤት ላይ የመወሰን መብት አለኝ። እሺ አደይ፣ ዴቭ፣ አሁን ስላልሽው ነገር ልታስረጂኝ ትችያለሽ? ማለቴ ከባርኮት ጋር እየቀለዳችሁ አይደለም አይደል? ዴቭ በጣም ይቅርታ፣ ባርኮት ፍቅረኛ ይሆናል። ፍቅር ማለት አደይ፣ እየቀለድሽ አይደለም አይደል? ይኸውልሽ ምንም የማይመስል ነገር አታውሪ። የኔ ወንድም መቼም ካንቺ ጋር ፍቅር ሊጀምር አይችልም። እሱን ራሱ ይመጣ ጠይቅ፣ እሱ ይመልስልሻል።